ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? እኔ በጣም ደህና ነኝ። አጭሩ የወንጌል ጥሪ መጽሐፍ ቅዱስ ላይ ተከተለኝ የሚለው ቃል ነው። በጣም ፈጣኑና ቆራጡ ምላሽ ደግሞ ተነስቶም ተከተለው የሚለው ነው። ይህንን ያደረገው ማቴዎስ የተባለው ቀራጭ ሰው ነው። ይህ ሰው የማቴዎስ ወንጌልን የጻፈልን ነው። ጌታ ኢየሱስ ክርስቶስ በሚሰራበት ስፍራ ላይ ተገኝቶ ተከተለኝ ሲለው ኢየሱስን ለመከተል ምንም የተመለከተው ድንቅና ታምራት አልነበረም። ነገር ግን ያንን የመሰለ በጊዜው ከበርቴ የሚያደርገውን በአይሁድ ዘንድ ምንም እንኳን ቢጠላ እንኳን በሮማውያን ወገን ተከባሪ የሚያደርገውን ስራ ጥሎ ብድግ ብሎ ለመነሳት ሁለት አላሰበም። አጭር አማርኛ ማቴዎስ ወደ ኋላ ቢመለከት የደበቀው መረብ እንኳን አልነበረውም። ተነስቶም ጌታ ኢየሱስ ክርስቶስን እስከ መጨረሻው ተከተለው። ዛሬ እስቲ እንደዚህ ብዬ ልጠይቃችሁ፣ በምን ወንበር ላይ ተቀምጣችኋል? ጌታ ኢየሱስ እየጠራችሁ ካላችሁበት ከዚያ ነገር እንድትወጡ ደጋግሞ ድምጹን እየላከላችሁ ብድግ ብላችሁ መነሳት ያቃታችሁ፣ መከተል ያቃታችሁ፣ ለሱ መኖር ያቃታችሁ ሰዎች በዚህ ያላችሁ ወይ? እኔ እንደዚህ ጸልይላችኋለሁ በጌታ በኢየሱስ ክርስቶስ ስም። ይህ ቪዲዮ የሚደርሳችሁ ሁሉ ለጌታዬ መኖር አቅቶኛል፣ ከዚህ ነገር መውጣት አቃተኝ፣ ይጠራኛል፣ መልእክት ሰማለሁ፣ በሌሊት ይቀሰቀሰኛል፣ ያነቃኛል፣ እኔ ግን እርምጃ መውሰድ አልቻልኩም የምትሉ ሰዎች በዚህ ብትኖሩ በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ሰዓት ለዚህ ጥሪ መልስ መስጠት እንዲሆንላችሁ እኔ ጸልያለሁ።